ኻሊድ ኢብኑ አልወሊድ ማለት ሮሞቹ ሮማንና ፐርሻን ኢምፓየሮች የሱም የሚዋጋበት ሰይፍ ከሰማይ የወረደ ለዛ ነው ማይሸነፍ ያሉት ኻሊድ ኢብኑ አልወሊድ ማለት እድገቱስ በርግጥ ኻሊድ መካ ላይ ሲያድግ በጣም ቅንጡ ሀብታም አባት ነበረ። መካ ውስጥ አረቦቹ ላይ በሱ ልክ የሱን ያህል አባት ሀብታም አልነበረ። ነገር ግን ሀብቱ እንዲበላሽ አላደረገው። አባቱ ጀግና አድርጎ አሳደገ። አባቱ ቢሰልም ኑሮ የቁረይሽ ማህበረሰብ ይሰልማል የተባለለት ወሊድ ኢብኑ አልሙጊራ የተከበረ ሰው ነበር። ቁርአንም ላይ አላህ ሐቅ መጥቶለት በማስተባበሉ ኮንኖ ታሪኩን ጠቅሶታል። ዘርኒ ወመን ኸለቅቱ ወሒደን ያ ብቻውን ሲሆን የፈጠርኩትን እኔና እሱን ተወኝ ብሎ የዛተበት ነው አባቱ ማለት። እነ ኻሊድ ከጎኑ የማይጠፉ የተከበሩ የሀብታም ልጆች፣ ብራንድ ለባሾች፣ ሽቷቸው ከሩቅ የሚጣራ የተከበሩ ሰዎች ነበሩ። አላህም ቁርአን ላይ እነሱን ጠቅሷቸዋል። ወበኒነ ሹሁዳ አብረውትም ልጆቹ የሚቆሙትን ሰው ብሎ ጠቅሷል። ቁረይሾቹ እስልምናን ለመቀበል አንዱ መስፈርት ያቀረቡት ቁርአን ሙሐመድ ጋር ከሚወርድ አለይሂ ሰላቱ ወሰላም ለምን ወይ ጣኢፍ ላይ ባለው ዑርወት ኢብኑ መስዑድን ተቀፊ አሊያም በወሊድ ኢብኑ አልሙጊራ ላይ ለምን ቁርአን አልወረደም ማለት ለውላ ኑዚለ ሃዛል ቁርአን ዐላ ረጁሊን ሚነል ቀርየተይን ዐዚማ ከተከበሩ ከሁለቱ ባንዱ ለምን ያልወረደ የተባለለት አንዱ ግለሰብ ወሊድ ኢብኑ አልሙጊራ የኻሊድ አባት ነበር። እስልምናን ለመቀበል አሻፈረኛ። ነቢዩም ዓለይሂ ሰላቱ ወሰላም ወደ መዲና ተሰደዱ። ከዓመታት በኋላ የበድር ጦርነት ላይ ወሊድ የሱ አባት የኻሊድ በድር ላይ ተገደለ ከነጥመቱ። ኻሊድም አባቱ በመገደሉ እስልምናን ቶሎ መቀበል ወደ ኋላ ዳዳ፣ ፍቃደኛ አይደለም። የኡሁድ ጦርነት መጣ። አቡ ሱፊያን ነበር መሪ ጀነራሉ። ኻሊድ 300 ወይም 700 ፈረሰኛ ይዞ ከኋላ ቆሞ ነበር ጀበል ሩማት የሚባለው ቦታ ላይ። ያኔም ጦርነቱ ሙስሊሙ ያሸነፈ ያለ ተራራውን ለቀው ሲወርዱ ኻሊድ ኢብኑ አልወሊድ ፈረሰኞችን ከጀርባ ይዞ ሄደና የጦርነቱን መልክ ቀየረው። በዚህ ጦርነት ሐምዛ የነብዩ አጎት ተገደለ። 70 ሰሃቦች ሸሂድ ሆኑ። የነብዩ አለይሂ ሰላቱ ወሰላም ጥርስም ተሰበረ፣ ራሳቸው ተፈነከተ። ከባድ ወቅት ነበር። ይሄን የጦርነት ቅመም የቀየረው የኻሊድ የጦርነት አመራር ነበር። ለዛ ነው አቡ ሱፊያን ከጦርነት በኋላ አልየውመ የውሙከ ያ ኻሊድ ዛሬ ቀኑ ያንተ ነው ያለው። አስገራሚ የጦር ጀነራል ወደ እስልምና ይመጣ ዘንድ ነብዩ ጠበቁት። እሱ መካ እሳቸው መዲና ሆኖ ግን ደግሞ የተከበረ ሰው ነው። ሀብቱ ብሎም የአባቱ መሰዋት ቂም አስዞት ወደ ኋላ ሸሸ። ነብዩ አለይሂ ሰላቱ ወሰላም 8ኛው ሂጅራ በተሰደዱ በ8ኛው ዓመት ሱልህ ሁደይቢያ 7ኛው ላይ ተደረገ። 8ኛው ላይ ዑምራ ሊያረጉ መካ መጡ። ለ3 ቀን መካን ገብተው ሊወጡ ነው የተፈራረሙት። ሕጉ እሱ ነበር። መካም ሲገቡ እነ ኻሊድና ቁረይሽ ወደ ተራራ ወጣው የሙስሊሙን ዑምራ ክስተት ይመለከቱ ነበር። ከዛም ኻሊድ ምን ይላል? ልክ ነብዩ አለይሂ ሰላቱ ወሰላም ዙሁርን ጀማዓ ይዘው ሲሰግዱ እኔ ከኋላቸው ነበርኩ ይላል። ለምን አለችን ጥሼ አልኪዳኔን አፍርሼ እነሱ መሳሪያዎቻቸውን አላወጡም። በዚህ ላይ ሽርጥ ነው ያገለደሙት፣ ዑምራ ላይ ናቸው። ለምን እርምጃ አልወስድም አልኳል። ሊገል ሰሃቦችን ማለት ነው። ከዛም ዙሁር ይጨርሱና አሱር እገላቸዋለሁ አልኳል። ጦሩን ለአሱር አደራጀ። ሕጉን ጥሶ ስምምነቱን አፍርሶ ክደትን ወስኖ አሱር ላይ ነብዩ አለይሂ ሰላቱ ወሰላም አላህ ጠቆማቸውና አሰጋገዳቸውን ቀየሩ። ሶላቱል ኸውፍ የሚባል የጦርነት አሰጋገድ አለ። እሱ ሰገበ። ሶላቱል ኸውፍ ማለት ኢማሙ 4 ረካዓ ያሰግዳል። ከፈሎቹ ከኋላ ሲጠብቁ ከፈሎ ይሰግዳል 2 ረካዓ። 2 ረካዓ ላይ አሰላምተው ሲመለሱ ሌሎቹ ይመጡና 2 ረካዓውን ጨርሰው ከኢማሙ ጋር ያሰላምታሉ። ከዛም ኻሊድ ምን አለ? ላጠቃው እንደሆነ እንዴት አወቀ? ይሄ ሰው ከሰማይ ህዝነት ነው
ስለኛ ሳያውቅ የተጨነቁ ሳያዩ ያነቡልን ነብይ ሰለላሁ ዐለይሂ ወሰለም የዝነት ነብይ ብቻ ብለን አንገልጸውም። በጣም ሰፊ ነው። ስለሳቸው አንድ ቃል አይገልጸውም። ረሱል ዐለይሂ ሰላቱ ሰላም ይሄ ናቸው ማለት በእኛ አንደበት በእኛ ቃል አይቻልም። ከፍ ያለ ነው ደረጃቸው። ከብታል ብቻ የዝነት ነብይ ናቸው። ለኡማው የተጨነቁ ሳያዩን ያነቡልን ያለቀሱልን። اللهم صل على محمد وسلم وبارك على محمد وعلى سيدنا محمد ቃላቶች አይገልጻቸውም። ብዙ ስለ ነብዩ ሰለላሁ ዐለይሂ ወሰለም ተጽፈዋል፣ መድህ ተደርጓል። ብዙ ነገር በጥበባዊ መንገድ ሊሆን ይችላል ዳዕዋ ተደርጓል ስለ ነብያችን ሰለላሁ ዐለይሂ ወሰለም። ነገር ግን ምንም ነብያችን ሰለላሁ ዐለይሂ ወሰለም የሚገልጻቸው ቃል አይኖርምና አላህ Subhanahu Wa Ta'ala ከሳቸው ጋር ያው ጀነተል ፊርደውስ የሳቸው ጎረቤት ያደርገን ብለን ዱዓ ማድረግ ነው። አላህ ክስተትን በደልን ለተወሰነ ጊዜ አቆየዋል። ሲወስን ግን አያያዙ ጥብቅ ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ፊ ሙተፈቅ ዓለይህ ምን ሐዲስ አቢ ሙሳ አልአሽዓሪ ባስተላለፉት ለምን ይላል ኢነላህ ዐዘ ወጀል የተላቀው ኃያሉ አላህ እኮ ለዩምሊል ዛሊም በደለኛን የሆነ ጊዜ አቆየዋል። ይመለስ ይሆን ይቶብት ይሆን ሙእሚኖችንም ትንሽ እንድትፈትን እድል ይሰጠዋል። ሐታ ኢዛ አኸዘ ወስኖ ግን ሲይዘው ለም ይፍልት ከእጁ አያመልጠው። እነ በጥሸ ረቢከ ለሸዲድ አያያዙ ጥብቅ። ከዛም ነቢዩ አስከተለው ይህን አንቀጽ ቀሩ። ወከዛሊክ ልክ እንደዚሁ አኽዙ ረቢከ ጌታ አያያዝ ኢዛ አኸዘ አልቁራ ወሂየ ዛሊማ ከተማይቱም በዳይ ሆና የያዛት ጊዜ ኢነ አኽዘሁ አሊሙን ሸዲድ አሳማሚና ጥብቅ ነው። ሲይዝ ማዝ እንደሚችል ትንሽ አሳይቶናል። ለበደለኛ ነገራቶቹን ሊቀይረው እንደሚችል በቅጽበት ምልክቱን ሰጥቶናል። ቻይ፣ አሸናፊ፣ ጥበበኛ፣ ማይሳሳት፣ ኃያል፣ አዛኝ፣ አፍቃሪ ጌታ አላሁ